የወጣቱ አሟሟት በርካቶችን ያሳዘነ እንዲሁም ደግሞ ቅጽበታዊ መሆኑ በርካቶችን ልብ የሰበረ ጉዳይ ነው። ጧት ላይ አምሮበት ቪዲዮ ቲክቶክ ላይ ለቆ ነበረ። ከሰዓት ግን ሞቱን አየሁ። በመንገድ ሳልፍ የወንድሜ መኪና ተጨራምቶ አየሁት። የሱ መኪና ስላልመሰለኝ በዝግታ እያሽከረከርኩ አልፌው ሄድኩኝ። መኪናው ብትንትኑ ወጥቶ ነበረ። የወንድሜን ሞት ግን በኋላ ተረዳሁት። አሁንም ብዙ ደህና አይደለሁም ይላል የሟች ወንድም ለሃዱ እንደተናገረው። ትናንት ከሰዓት የተፈጠረውና ኢትዮጵያን ያስደነገጠው የወጣቱ ኢብሳ ሞት በምን መንገድ ህይወቱ ሊያልፍ ቻለ? ወንድሙን አነጋግረናል። ከቤተሰቡ ቃል በቃል ስላደጋው ተሰማላችሁ። በትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎች በመምህራንና በተማሪዎች ላይ እየተፈጸመ ነው አለ ኢሰመኮ። አሁን በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ሲል የአማራ ክልል የጸጥታ ምክር ቤት አስታወቀ። የአማራ ክልል የጸጥታው ምክር ቤት ምን መልእክት አስተላለፈ? በዜናችን የምሰሙት ጉዳይ ነው። በአዲስ አበባ ሳንፎርድ ትምህርት ቤት ውስጥ በዶላር የማይከፍሉ ተማሪዎች እንዳይቀጥሉ ማስጠንቀቂያ መሰጠቱን ተከትሎ በርካታ ጥያቄዎችን አስነሳ። የትምህርትና ስልጠና ባለስልጣን በዚህ ትምህርት ቤት ላይ ምን አይነት አስተያየትን ሰጠ? በዜናችን ትሰሙታላችሁ። ልጆችን ህፃናትን በስርዓት ያለ ማሳደግና ማህበራዊ ሚዲያን ከአግባብ ውጪ መጠቀም እስከምን ድረስ ነው ዋጋ የሚያስከፍለው? እድሜያቸው 17 ዓመት የሆኑ ሁለት ታዳጊዎች በስካር መንፈስ የፈጸሙትን ድርጊት በቪዲዮ ቀርጸው በማህበራዊ ሚዲያ ላይ ያጋሩታል። ፍርድ ቤት ታዲያ የታዳጊዎቹ ቤተሰቦች በስነ ስርዓት የማሳደግ ግዴታችሁን አልተወጣችሁም ብሎ የካሳ ግዴታ ጥሎባቸዋል። እነዚህ ታዳጊዎች ማህበራዊ ሚዲያ ላይ የለቀቁት ቪዲዮ ምንድነው? የምትሰሙት ነው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው። ናርዶስ አለማየሁ ከናንተ ጋር ለጥቂት ደቂቃዎች ቆይታ አደርጋለሁ። መረጃዎችንም አጠራ አድርገን እናስደምጣችኋለን። የትም እንዳትሄዱ። ትላንትና የተሰማው ዜና በርካቶችን ያሳዘነ ዜና ሆኗል። ጧት ላይ ደና ሆኖ አይቸው ነበር ይላል ወንድሙ ለሃዱ በሰጠው ቃል። ብዙ ህልሞችና ተስፋዎች የነበሩት ወጣት ኢብሳ ትላንትና ወደ አዳማ ሲጓዝ በደረሰበት አስከፊ የመኪና አደጋ፣ የትራፊክ አደጋ ህይወቱ ማለፉን ወንድሙ ለአሃዱ ገልጿል። ናዝሬት ከተማ ስገባ ተደወለልኝ። ኢብሳ ድንገተኛ አደጋ ደርሶበታል ብለው ነገሩኝ። የሚይዘው የምጨብጠው ጠፋብኝ። ናዝሬት ከተማ ተከራይቶ ግን ብቻውን ይኖር ነበረ። ስራ አብረን ሰርተናል። ይህንን ስሰማ ያለውበት ጠፋብኝ። አስከሬኑ እስከ 4 ሰዓት ደብረ ዘይት ጤና ጣቢያ ነበረ። ከዛ በኋላ ግን ወደ ሚኒሊክ ሆስፒታል አዲስ አበባ ተወሰደ ይለናል። እንዴት አይነት ልጅ ነበር ወጣቱ ስንል ጠይቀነው ነበር። ወንድሙን ለሁሉም ነገር ሲጠራ ፈጥኖ የሚደርስ ወጣት ነበረ። ዛሬ የተዋወቀው ሰው ሁሉ ዘመዱ ነው። እሱን ማጣት ግን ምን ቃል እንደሚገልጸው እኔ ባንደበቴ መግለጽ አልችልም። ቤተሰቦቹ እጅግ ተረብሸዋል። አንደኛው ወንድሙ በተለይ ከባድ ሁኔታ ውስጥ ነው ያለው በዚህ ክስተት። ከሁሉ ነገር የገረመኝ ግን ይላል ይሄ ወንድሙ ለሃዱ ሲናገር፣ ከባለቤቱ ጋር እያየነው ነበር መኪናውን ስናልፍ። አልፈን ስንሄድ በዳር በኩል በጣም ተጎርቶ የወደቀ መኪና እያየን ነበር ያለፍነውና በዝግታ ፍጥነታችን ቀንሰን አየነውና ከዚህ መኪና ሰው ሊተርፍ ይችላል ወይ እያለን እየተነጋገርን ነበር ያለፍነው። የወንድሜ መኪና ግን ዶቄት ሆኖ ሰው እንዳይተርፍ ሆኖ ነበረ የተገለበጠው። ወንድሜ መኪና ውስጥ መሆኑን ግን አላወኩም። በዛ መኪና ውስጥ ወንድሜ መውደቁን አላየሁም ነበር። ይህ ልቤን በጣም ሰብሮታል። መጨረሻ ላይ ግን ወንድሜ እንደሆነ አወኩኝ። በርዘግቼ ማልቀስ ገባሁ። ከበደኝና ግራ ተጋባሁ። ይህ በማንም ሰው አይድረስ የትራፊክ አደጋ የበርካቶችን ህይወት እየቀጠፈ ይገኛል። እሱ ያላለፈበት የህይወት ውጣ ውረድም አልነበረም። ሳምቡሳ ይሸጥ ነበረ። ሳምቡሳም ደግሞ እያስተናገደ አገልግሎት ይሰጥ ነበር። ከዛ በኋላ ግን ደከመኝ ሰለቸኝን ስለማያቅ ጥሩ መንገድ ላይ መጥቶ ነበረ። ወደ ዲኮር ስራ መጥቶ ደግሞ እየሰራ ነበር። ኢቨንት የሚያዘጋጅ ነበረ። ጥሩ እየተንቀሳቀሰ ነበረ። ባልታሰበ አጋጣሚ ግን ጠዋት ቪዲዮ ሰርቶ ከሰዓት ተሰናበተኝ ይላል። አብርሽ ዲኮር በመባል የሚጠራው ወይም አብርሃም የተባለው ወንድሙ ማለት ነው። አሃዱ ስለ ክስተቱ ከቦታው ወንድሙን አነጋግሮታል። ባነጋገርነው ጊዜ እጅግ ስሜታዊ ሆኖ ነበረ። ከዛ በኋላ ግን ለተወሰነ ደቂቃዎችም ቢሆን ተረጋግቶ ስለ ክስተቱ አስረድቶናል። ምንድነው የተፈጠረው? ተከታትለን እንመለስ። አብርሃም አደራ እባላለሁ። ያው እንደጠራሁት ጊዜ ሁሉ ፈጥኖ የሚደርስልኝ ወንድሜ ነው። ቃላት የለኝም። እሱም ማጣት በጣም ከባድ ነው። በማንኛውም ሁኔታ ስጠራው ፈጥኖ ነው የሚደርስልኝና ከህይወቴ አንድ ሰው ትልቅ ሰው ነው የጎደለብኝ ዛሬ። በጣም ከባድ ነው። ብቻ ያው
እሱ መሆኑን አላወኩም። ሃይዌይ ላይ ያለፍኩኝ አደጋውን አይቻለሁኝ። ግን መኪናው ተጨራምታ አይቻለሁ። ሰው እንደማይወጣበትም አይቼ ነበር። ግን እሱ አልመሰለኝም። አልፌ ሄድኩኝ። ገና ልክ ናዝሬት ከተማ ስገባ ተደወለልኝ። ኢብሳ አደጋ ደረሰበት ብለው ነገሩኝ ማለት ነው። በጣም ነው የደነገጥኩት። ሚይዘውም ጨብጠው ነው ያጣሁት። ስራም አብረን እንሰራለን። በኋላ ያው ብቻ በቃ ግራ ሲገባኝ ጓደኞቼን ደውዬ ጠራው። እነሱም መጡ። ከዛ ወደ ደብረ ዘይት ጤና ጣቢያ እዛ ነበር ያለው አስከሬኑ የተወሰደው። ወደዛ ሄዱ እስከ ማታ 4 ሰዓት። እኛም እዛ ነበር ሄድን። ከዛ ወደ ሚኒሊክ ሆስፒታል ተወሰደ ለምርመራ ተባለ። ወደዛ ወሰዱት ወደ ሚኒሊክ። ከምንም በላይ ያከበደብን ደግሞ ትንሽ መራቁ ነው፣ የቀብሩ ቦታ ማለት ነው። አሁን ዛሬ ቢቻል እዚሁ አዳማ ከተማ ላይ ኦሊያድ ሲኒማ ውስጥ የጸሎትና የሻማ ማብራት ፕሮግራም ልናደርግለት እሱን ዝግጅት እያደረግን ያለን። ወዳጆቹ በጣም ብዙ ወዳጆች አሉት። በጣም ብዙ ሰው ይወደዋል። በጣም ከሰው ጋር ይቀርባል። ፍቅር የሆነ ልጅ ነው። በጣም በቃ ከሚባለው በላይ ማለት ነው። ፍቅር ነው። ለሁሉ ነገር ሲጠራ ፈጥኖ ይደርሳል። ዛሬ ያወቀው ሰው ሁሉ ወንድሙ ነው ለሱ እና በጣም እሱም ማጣት በጣም ከባድ ነው። ብቻ አላውቅም ምን አይነት ቀን እንደሆነ። ሰው በምን አይነት ሰዓት እንደሚሄድ አናውቅም። በሕፃንነት ይሄዳል፣ በወጣትነት ይሄዳል፣ አርጅቶም ይሄዳል። አናውቅም በምን አይነት ሰዓት እንደምንጠራና ያው እንግዲህ መዘጋጀት ነው። ምን ማድረግ ይቻላል? ልብ የሚሰብር ቢሆን እንግዲህ ከአምላክ ጋር እንጣላም። ለምን ሆነ አንልም። እንግዲህ እሱ የፈቀደውን ያደርጋል። የቤተሰቦቹ ሁኔታ ያው እንግዲህ ማታ እንዳየሁት ሁሉም ተረብሸዋል። ወንድሞቹ ግራ ገብቷቸዋል። በተለይ አንደኛው ወንድም ምንም አይልም፣ በቃ ወዲህ ወዲያ ይላል እንጂ በቃ ግራ ገብቶታል ማለት ነው። በጣም ከባድ ነው። መኪናውን አይቼ ነበር ከባለቤቴ ጋር ራሱ እያየ ነው። ልክ እዛ ጋር ስንደርስ እንትን ፖሊሶች፣ አምቡላንስ፣ ክሬን ምናምን ነበረ ሊያነሱት ማለት ነው። ከዛ ረጋ ብለን አየት አድርገን አለፍን ማለት አልቆምንም። ዝም ብለን ስፒዳችንን ቀንስ አድርገን ነው እዚህ ውስጥማ ሰው አይተርፍም ብለን ሄድ ነው። መኪናው የሌለ ዱቄት ነው የሆነችውና ከዛ ገብቼ ልክ ከተማ እንደገባው ባለቤቴ ልጄን ምናምን በቤት እንዳስገባኋቸው ወደ ሱቅ እየሄድኩኝ አንድ ሰርግ አብረን የሰራንለት ልጅ አለና ወዳጁ እሱ ደወለልኝ። ምናልባት በሱ ስልክ ተደውሎ ይሁን የመጨረሻ ስልክ እሱ ላይ ሲደውል አንስተው መሰለኝ የነገሩት። ያው የመጨረሻ ስልክ እኔ ጋር ስለሆነ ነው መሰለኝ ለኔ ነግረውኝ ነው ብሎ ደወለልኝና ቤተሰቦቹን ታውቃለህ ወይ ብሎ ነገረኝ። እኔ ደነገጥኩኝ። በጣም ልደዋውል አልኩኝ። ማጋ እንደምደውሉላ ግራ ገባኝ ማለት ነው። በዛ ሰዓት በቃ ቆሜ መንገድ ዘግቼ ማልቀስ ሆነ ስራዬ። ከዛ ጓደኞቼ መጥተው ምናምን ነው በኋላ አረጋግተው መኪናውንም ተቀብለውኝ ይዘው ሄደው ምናምን ትንሽ በቃ ተረጋግተን ወደ ደብረ ዘይት ጤና ጣቢያ ሄድን። የሚገርምሽ በጣም ታታሪ፣ ከምንም በላይ የሚያስለቅስሽ ደግሞ ችግርን በጣም አይቷል። ሻይ ቤት ሁላ ሳምቡሳ ምናምን ይሸጥ ነበር ማለት ነው። ሳምቡሳ ይሸጥ ነበር ስልሽ ሳምቡሳ የሚሸጡት ጋር አስተናጋጅነት ሆኖ እንደዛ እሱን ሁላ ሰርተዋል። በትርፍ ጊዜው እሱን ይሰራል። ጉዳይ በማስፈጸምም ይሯሯጣል። አሁን ትንሽ ሻል ሲል ዲኮር ስራ ላይ ኢቨንት ፕሮግራሞችን ምናምን መያዝ ምናምን ጀመረ ማለት ነው። እንደዛም ሆኖ ሌሎቹን ስራ አልተውም። ይሄኛው ስራ ሲጠፋ እዛኛው ላይ ይሯሯጣል። በጣም ታታሪ ልጅ ነው። በቃ ወደ ማደጉ እየሄደ ያለ ልጅ ነበረ። ግን ያው አልሆነም። በቃ እሱ ለኔ ፈጥኖ ደራሼ፣ በሁሉ ነገር ፈጥኖ የሚደርስልኝ ወንድሜ ነው እና እኔ ስላልደረስኩለት በሱ ነው በቃ ትንሽ እንትን ያለ። በዚህ በማሽከርከሩ ዙሪያ ያው ሁሉም ሰው በጣም ጥንቃቄ ሊያደርግ ያስፈልጋል። ምክንያቱም በጣም ሩጫም ኪሎ ሜትርን ሳይሆን እድሜን ነው የሚቀንሰው። እድሜን ይቀንሳል። ምክንያቱም ይኸው አየነው በወንድማችን ማለት ነው። ሲቀጥል ደግሞ ሐሳብን ማሽከርከር ላይ ካለን ሐሳባችንን ማሽከርከሩ ላይ ብቻ ማድረግ፣ ወደ ሌላ ነገር እንትን አለመሳብ። ምናልባት እንግዲህ አላቅም ወንድማችን በምን አይነት መንገድ ህይወቱ እንዳለፈ። ምክንያቱም ግጭት የለም፣ ተገልብጦ ነው። ጎማ ይሁን ያው ኦቨር ስፒድም ከሆነ ጎማ ከፈነዳ ከቁጥጥር ውጭ ይሆናል፣ ይገለበጣል፣ እንደዚህ ህይወትን ያሳጣል ማለት ነው። እና በተቻለ መጠን የተፈቀደልን ስፒድ አለ። የመኪናችንን ሁኔታ አይተን ስፒዳችንን ረጋ አድርገን ብናተርፍ 5 ደቂቃ ራሱ ማይሞላ ነው እናተርፈው። እሱ 5 ደቂቃውን ደግሞ በሆነ ነገር እናጠፋታለን። ያቺን ደቂቃ ረጋ ብለን በቃ ብንሄድ ለእንደዚህ አይነት ነገር ማንጋለጥም። በጣም ጥንቃቄ ይፈልጋል የማሽከርከር ነገር። ብዙ ጊዜ እንግዲህ ይሄ ወጣትነትም ትንሽ እንትን ይላል። መኪና ሲሮጥልን በቃ በዚህን ያህል ስፒድ ሄድኩኝ፣ በዚህን ያህል ደቂቃ መጣው ምናምን የሚለው ይሄ ጀብድ ይሆንና እንደዚህ ህይወታችንን ያሳጣናልና
ሮጠን ስለመጣን ምን ጨምረው ነገር ምን ቀንሰው ነገር የለም። በተቻለ መጠን ያው ሮጠን ስለመጣን ከህይወታችን ላይ ልናጎል እንችላለን። እንደሰማችሁት ነው ቤተሰቦቻችን። የመኪና አደጋ ብዙ ወጣቶችን፣ ብዙ አረጋውያንን፣ ብዙ ህፃናትን እየቀጠፈም የሚገኝ አደጋ ነው። ብዙ ህልሞች፣ ተስፋዎች የነበሩት ወጣት ኢብሳ እንደ ትላንትና ቪዲዮ ሰርቶ ጠዋት በሰራው ቪዲዮ ብዙዎች አሁንም እንደውም ከሞተ በኋላ ህይወቱ ካለፈ በኋላ በርካታ እይታዎችን እያገኘ ይገኛል። በራሱ የቲክቶክ ቻናል ላይ ነበረ ይሄንን ቪዲዮ የለቀቀው። ከሰዓት በኋላ ግን በህይወት አተነዋል ማለት ነው። ወደ አዳማ ሲጓዝ በደረሰበት አስከፊና እጅግ አሳዛኝ መኪና አደጋ ህይወቱ አልፏል። በርካታ ወገኖች እጅግ ተደናግጠዋል። ለመላው ቤተሰቦቹና ጓደኞቹ መጽናናትን እንዲሰጣቸው አሃዱ ይመኛል። ወጣቱ ኢብሳን ለማሰብም የጸሎትና የሻማ ፕሮግራም ዛሬ ተዘጋጅቷል። በሞት ላጣነው ወንድማችሁ፣ ወዳጅ ዘመዶቹ እንዲሁም ደግሞ በዙሪያው ለነበራችሁ ይህ ባልታሰበ አደጋ ላጣችሁት ሁሉ አሃዱ ኒውስ ኤንድ ፖለቲክስ መጽናናትን ይመኛል። ወደ ቀጣይ መረጃ እናልፋለን። በትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎች በመምህራንና በተማሪዎች የተፈጸሙ ነው ብሏል ኢሰመኮ ምንድነው ያለው? ክትትል አድርግ ያለው በተለያዩ የሀገሪቱ አካባቢዎች በተለይ በአማራና ኦሮሚያ ክልሎች በሚገኙ ትምህርት ቤቶች በሴት ተማሪዎች ላይ ዛቻ፣ ማስፈራራትና ጾታዊ ትንኮሳ ጭምር እንደሚፈጸም አረጋግጫለሁ ሲል ነው የገለጸው። ይሄ ድርጊት ታዲያ በመምህራን እንዲሁም ደግሞ በተማሪዎች እንደሚፈጸም ኮሚሽኑ ጠቀስ አድርጎት አልፏል። በተጨማሪም በጥቂት ትምህርት ቤቶች ህጻናት አካላዊና ስነልቦናዊ ጉዳትን የሚያስከትሉ ቅጣቶች መኖራቸውን እንዲሁም ደግሞ በተለይ በኦሮሚያና አማራ ክልል በታጣቂዎችና በመንግስት ኃይሎች መካከል እየተካሄዱ ባሉ ግጭቶች ምክንያት ተማሪዎች አሁንም ስጋት ላይ መሆናቸውን ነው ኢሰመኮ የገለጸው። ይሄ ግኝት የተመላከተው ኢሰመኮ በአዲስ አበባ፣ አፋር፣ አማራ፣ ጋምቤላ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች በሚገኙ የመንግስትና የግል ትምህርት ቤቶች ለተማሪዎች ምቹ መሆናቸውና የተማሪዎች የሰብአዊ መብቶች አጠባበቅ ሁኔታንስ ምንድነው የሚለውን አስመልክቶ ባደረገው ክትትል ነበር ይሄንን መረጃ ይዞት የወጣው። በዚህ መሰረት እንግዲህ ነሐሴ 27 2017 ያሳለፍነው 2017 ዓመት በግኝቶችና ምክረ ሐሳቦች ላይ በአዲስ አበባ ከሚመለከታቸው አካላት ጋር ጭምር ውይይት አድርጓል። በውይይቱ የትምህርት ሚኒስቴር፣ የክልሎች የትምህርትና የገንዘብ ኢኮኖሚ ቢሮ ኃላፊዎች፣ ተወካዮች እንዲሁም ደግሞ የትምህርት ቤት ርዕሰ መምህራን ተሳትፈዋል። ኢሰመኮ ትላንት በማህበራዊ ትስስር ገጹ እንዳስታወቀው ማለት ነው። ኮሚሽኑ ታዲያ በአብዛኛው ትምህርት ቤቶች ተማሪዎች ምቹ ባልሆነ ወይም ባልተመቻቸው ሁኔታ በተጨናነቀ ሁኔታ የሚማሩ መሆናቸው፣ በበርካታ ትምህርት ቤቶች እንዲሁ ተማሪዎች የመጀመሪያ እርዳታ የሚያገኙበት የጤና ክፍል ወይም ክሊኒክ አለመኖሩ፣ የመጀመሪያ ደረጃ ሕክምና ቁሳቁስ ወይም ፈርስት ኤድ ኪት እና ሌሎች የጤና ባለሙያ እጥረት የተስተዋሉ ተግዳሮቶች ወይም ችግሮች ናቸው ብሏል ማለት ነው። ግን በሁሉም ክትትል በተደረገባቸው ትምህርት ቤቶች የህፃናት ጥበቃና የጸረ መድሎ ፖሊሲዎች አለመኖር፣ እንደውም በአንዳንድ ትምህርት ቤቶች ደግሞ ጫት፣ ሺሻ፣ ፑል ቤቶች መበራከታቸው እንዲሁም ደግሞ ለህፃናት ምቹ የሆነ የተማሪዎች የቅሬታ መቀበያ ስርዓት አለመኖር በመማር ማስተማሩ ሂደት ላይ አሳሳቢ የሰብአዊ መብቶች ጉዳዮች መሆናቸውን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ማለት ነው። ስለዚህ ህፃናቱ ምቹና ሰብአዊ መብቶቻቸውን ያከበረ ትምህርት እንዲያገኙ ባለድርሻ አካላት ተገቢውን ትኩረት ሊሰጡ ይገባል ሲል ነው ኢሰመኮ ያሳሰበው። የኢሰመኮ የሴቶችና የህፃናት መብቶች ስራ ክፍል ዳይሬክተር ሰላማዊት ግርማይ የህፃናት መብቶችን የማስጠበቅ ግዴታ የመንግስት መሆኑን ጠቅሰዋል። ምቹና የህፃናት ሰብአዊ መብቶች ያከበረ ትምህርት አሰጣጥ ሂደት እንዲረጋገጥ እንዲተገበር ኢሰመኮ የሚያካሂደውን የውትወታ ስራ አጠናክሮ እንደሚቀጥልም ገልጸዋል ማለት ነው። ኢሰመኮ ቀደም ሲል በነገርኳችሁ መሰረት ማሳሰቢያ ሰጥቷል። የአማራ ክልል የጸጥታ ምክር ቤት አሁን በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ተቀምጧል ብሏል። እንግዲህ በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መሰራት እንደሚገባ አቅጣጫ ተቀምጧል ሲል ነው የጸጥታው ምክር ቤት ያስታወቀው። የአማራ ክልል የጸጥታ ምክር ቤት እንግዲህ በመስከረም 5 ቀን ግምገማ አድርጓል። በግምገማው ምንድነው ያለው? የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ማብራሪያ ሰጥተው ነበረ። የክልሉ የጸጥታ ችግር ከጊዜ ወደ ጊዜ የተሻሻለ መምጣቱን ወሳቸው የሚናገሩት በጫካ የነበሩ ታጣቂዎች ጭምር የሰላም አማራጭን ተቀብለው ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ ናቸው ሲሉ ነው የገለጹት ኃላፊው። ታዲያ አክለው ምንድነው ያሉት? የሰላም አማራጮችን የተቀበሉ ታጣቂዎች ህዝባችን ሰላም ማግኘት አለበት፣ እስካሁን የበደልነውን ህዝብም
መካስ አለብን፣ ህዝቡ መካስ አለበት፣ የአማራ ክልል ህዝብ መካስ አለበት ብለው እየተመለሱ ናቸው ነው የሚሉት። አያይዘው ምንድነው የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎችን መልሶ ለማቋቋም የተሰራ ያለውን ስራ ጭምር ገምግመዋል። ታጣቂዎችን መልሶ